ሳቢ ትረሳለች። ረጅም እንዴ ያበደ ነው አንተ አንተ አቤል ወይኔ ጉዴ ጥሎኝ ሄዶ አቤል ልጅ ወዴት ነው የሚሄደው? በቃ መጣሁኝ ልጅ ወደዛ ጋር አንተ ፒታችሁ ሳዲ ወደዛ ጋር አምስት ደቂቃ ሞልቷል። ቢያንስ ነገ እንዳገኛት አቤል ስነ ስርዓት ነገ እንዳገኛት የምር እንጣላለን። አቤል ሰላም ውድ የሰሊና ቲዩብ ቤተሰቦቼ እንዴት ናችሁልኝ? እኔ ቆንጆ ፋሚሊዎቼ ደህና ናችሁ? አለሁላችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ፋሚሊ ዛሬ ለየት ባለ ቪዲዮ ነው አስቤ የመጣሁት። ምንድነው ዛሬ የምናደርገው? መጀመሪያ ግን ቆይ ጋይስ ሁላችሁ ማለት ነው ይሄንን ፔጅ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ምናምን ነገር አበረታቱኝ። ሁልጊዜም ድጋፋችሁ ከጎኔ ይሁን ብዬ ጥሪ ያቀርባለሁ። እና ጋይስ ዛሬ ምንድነው መሰላችሁ ያሰብኩት ከአቤል ጋር ባለፈው ለታ አይታችኋል። ደብሮኝ ነበረ ምናምን ከዛ እንትን አምጥቶልኝ አሻንጉሊት ምናምን ስጦታ ሰጥቶኛል ምናምንና ደስ ይለኛል። አቤል ለኔ እንዴት እንደሚያስብልኝ ምናምን ሁላችሁም ታውቃላችሁና እኔም እኮ በጣም ነው ማስብለት ግን ያው አለ አይደለ ትላላችሁ። ብቻ ግን ዛሬ ምንድነው ሆነም ቀረም ከአቤል ጋር በጣም ጥሩ ጊዜ ለማሳለፍ ነው እንትን ያለው። ከአቤል ጋር ጥሩ ጊዜ ለማሳለፍ ተቀጣጥረናል። እንበላለን እንጠጣለን ትላላችሁ። እንበላለን እንጠጣለን ምናምን አብረን ብዙ ነገሮችን እናሳልፋለን ብዬ ተስፋ አደርጋለሁ። ቆንጆ ጊዜ ለእናንተ እንደማቀርብላችሁ አልጠራጠርም። ሲቀጥል ደግሞ ማለት ነው ኮሜንት ላይ ሁላችሁም አብራችሁ ተምራላችሁ ሰው መሀላችሁ እንደገባ ምናምን ነገር እያላችሁ ነው። ከዛ እንዳታስቡ ልላችሁ ፈልጌ ነው። እሺ እና በተረፈ ጋይስ እንዴት ናችሁ? አቤል እንግዲህ እሷ ነች አርፋጅ ላይ ግን ደግሞ እሱም አርፋጅ ነው። እኔ ነኝ ቀድሜ መጥቼ ቪዲዮ የከፈትኩት ምናምን። ስለዚህ ወይ መጣ ሳማው መጣ ሳማ ከኔ መጣ ምን ነው እንዴት ነው እንዴት እንደናፈቅሽ ማርያም በል ይቀርኛ ክብር አይወድለትም። ክብር እኔና አቤል መቼ እንደምንስማማ እኔ አላውቅም። አርፍጄ ከሷ ጋር ተጨቃጭቄ በዚህ ፀሐይ አርፍጄ ለምን ያረፈድከው ግን ለምንድን ነው ያረፈድከው? እስቲ ንገረኝ። ዛሬ ለምንድን ነው ያረፈድከው? እኔ ሁልጊዜ በጊዜ እየመጣሁኝ እኔ ሁልጊዜ በጊዜ እንደመጣሁ ነው ጋይስ። ሁልጊዜ ቀድሜ እንዳደረስኩኝ በስማም። ከዛ ስጠብቀው በጣም ነው የሚደክመኝ። በቃ እርቦኝ ራሱ ረሃቤ ነው የሚጠባው። ተረት ነው የምን ተረት? እሱን እንኳን ምን ነው እኔ ጋይስ እስቲ ቆይ መስክሩሽ እናንተ። እኔ አይደል ሁልጊዜ የምመጣው በሐሳቤ እኔ እዚህ ደርሼ ቀድማኝ በሐሳቤ ትረሳለች። ረጅም እንዴ ያማ እውነት ነው ለሰሽ አሬን ስለ ስርዓት አቤል እኔ ለሰሽ እኔ እኮ ሴት ነኝ። እኔ ሴት አይደለም ጆና ነው ያማለው ትላለች። እኔ እሺ ከንከስ እሺ ቅርታ ውሽ ያቀብጠኝ እሺ ልንከስ ከሰኝ ነው አልፈልግም እንዴ ሲጀመር እንተ እንዴ ሰላም በላችሁ እንጂ ባስኬት ዊሽ ይቅርታ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ያላችሁልኝ ወይ? ያው እሷ እንዳትጨቃጨቀኝ ስለያው ቀደም እሷ ላባብል ብዬ እንጂ ረስቻችሁ አይደለም። እና ማን ናችሁ? አለው ባስኬት ልንጮት ነው እንዴ ዛሬ? አይ ባስኬት ላሳየ ነው ልናይ ነው። ባስኬት ተሰሩ የተጫወቱ ነው ላይ ትጮታለህ ከፈለክ። ዛሬ ብዙ ነገር ነው የምናደርገው። እንበላለን፣ እንጠጣለን፣ እንፍታታለን። ዛሬ ፈታ የማለት ቀን ነው። እሺ ባስኬት ትጮታለህ እኮ እንጮታለን። ሄደህ እሺ እንሂዳ። ታዲያ ምንድን ነው የምንጠብቀው? እሺ እባክህ እኔ ከኋላ ልከተል። እኔ እኮ ያመጣሁት እኔ እንትን የሚያደርገኝ አረ ኳሱ እንዳይመጣ ደስ አለው። በቃ ደስ አለው። ደስታውን ሰጠ ነው አልገባም። ጥበቡን እያሳየን ነው ጋይስ፣ ጥበቡን እያሳየን ነው። በሚገርም ሁኔታ ግን እኔ ነኝ ፈታ እንዲል እዚህ ያመጣሁት እኔ ነኝ። እስቲ ስትጮታ አይታ አይደል? ስትጮታ አይታ አይደል? ትጮታለህ? እስቲ ትጮታለህ?
ና ተቀመጥ። ልታይ ነው እያየሁ እዚህ በኩል ፊት ለፊት ይሁን እንጂ ፊት ለፊት ይሁን። ወይኔ እናንተ ያቃጥላል። የምር ሲያቃጥል ምንድነው የሚባለው? የሆነ ነገር ይባላል አይደል? እኮ ከለሩ አሪፍ ነው። እየታያችሁ ነው ጋይስ? እንታያለን። እኔ እታያለሁ። ያው ሰውነት ማለት ታያለህ። ዝም በሉት እና ጋይስ እንዴት ናችሁ? ደስ አይልም ቦታው ግን የምር? ኧረ በጣም እንደውም እንደ ዛሬ ደስ የሚል ታምጥሽ። ኧረ እባክህ ና ፍቅር ይላል። እያያችሁ ነው ድምፁ ላይ ይላል ፍቅር አለ ለዛሬ እና ጋይስ እንዴት ናችሁ? ባይ ወንት እና ቃል ቆንጆ ነች። ያበደን አንተ ስንት ነው ያዘ እንዴ? ተረጋጋ። ተማተሰን ብቻውን ቁጭ ብለን ጋይስ እያያችሁልኝ ነው። እኔ ላዝናናው ነው የመጣሁት ለሌላ ጋር እኔ ለሌላ ነገር አልመጣሁም። እንዳይደብራት ደግሞ ቪዲዮ እስከታተ አራት አስማን ያበደ ነው። ምን አደረኩኝ? እንዝናና አይደል እንደመጣ ነው። እና ታዲያ ዝናኛ ቦታ እንደዚህ ይተንስ ምን ነው? ኧረ ምን ወንተ እየሰማችሁልኝ ነው ጋይስ? ታዘቡልኝ። እኔ ላዝናናው ነው የመጣሁት። ዛሬም አሪፍ ቦታ ይዘሽ መጥተሽ ላዝናናው ነው የመጣሁት። እዚህ ጋር ባስኬት ቦል አለ፣ እዚህ ጋር አለ። ዛሬ ያበደ ታይም ነው። ጨምላቃ ምን ነው? ኖርማል ነው። አንቺ ቪዲዮሽን ትሰራለሽ እዛ ጋር እንጂ ታውቃለች። እኔ ዝም ብላ ነው እያየች ያለችው። ምንድነው ጉድ? ማውራት እንዴ? የተያዩ ነው። ፊጉ እናውራት። ለማን ዳርፈ ተቀመጠ? አራርፈ ተቀመጠ እንዴ? ያው ጥሎኝ ሊሄድ ነው ጋይስ። ምን ችግር አለ? አብረን አይደል የመጣው? እኔ ልታዝናኝ ፈታ ልታርጊ ነው። ታሽ እኮ እመልሳለሁ። ስነ ስርዓት ጥለኸኝ እንዳትሄድ እንዴ? እኔ ብቻዬን እንደብድል ዝናና እንደመጣሁት አብረን እንድንዝናና ነው። አቤል ልቀቀኝ፣ አልፈልግም። አትሂድ። አይ ተገላገሉ። ጥላው ሄደች። ኧረ አንተ ስነ ስርዓት አቤል፣ አንተ አቤል፣ ወይኔ ጉዴ ጥሎኝ ሄደ። አቤል ብቻዬን ጥሎኝ ሄደ። እዩት ደግሞ ልክ እዩት። አሳያቸው በኋላ ዞራ ታየኛለች። ደግሞ ምን እያለ እንዴ? ወዴት ነው የሚመለሱት? ወይኔ ጉዴ ፈላ። እዩት በእናታችሁ። ያሽቀባይ ደግሞ እግሩን ያጣምራል። የምሩን ነው ግን ሄዶ ቢጋችሁ ግን የምሩን ነው ጥሎኝ ሄደ እኮ ጋይስ። ይሄ ምን አይነት ደፋር ነው? በመድኃኒዓለም ስም እግዚአብሔርን እኔ ላዝናናው መጥቼ ምናምን ነገር እንዴ! እሺ እኔ ብቻዬን ነው የምዝናናው። የመጣሁት አብረን እንድንዝናና ነው። እሱ ግን ያው ሴት ሲያይ እኔን ጥሎኝ ሄደ። ኧረ በስመ አብ! ወይ ወንዶች ግን ይሄ የወንድ ልጅ ባህሪ ነው አይደል? ሲጀመር አረ እኔ ለሱ እንትን ይሄ ሲሳሳቁ አቤት ከመቼው ወይኔ ጉዴ! ወይኔ እዩት እንዴት እንደሚያደርገው። ወይኔ ጉዴ! ትስቀለታለች ደግሞ ከሱም ብዙ ይሄኔ ምን እያላት ይሄ የኮረነሰ ቀልዱን እየቀለደ ነው። ይሄኔ ሻይኒ ሳት እኮ ነው እንዴ ሰራሱ መስከው። ወይኔ ጉዴ ፈላ። ተያዙ ጋይስ ተያዙላችሁ። ኧረ ጉድ ነው አንደረ ግን 4 ሰዓት እየሄደ እኮ ፒካቹ የምር አይመጣም እንዴ? ምን ነው ስልክ ተቀባብሎ ምናምን አይመጣም እንዴ? ቆያ ማርያም። እኔ ግን ፒካቹ የምር ግን ማለት ነው ጋይስ ሄዶ እዛ ቢቀር የምር እንጣላለን። የምር ማለት እንዴ እኔ እኮ እሱን ለማዝናናት እኮ ነው እዚህ በፀሐይ እንደዚህ ተንቀልቅዬ የመጣሁት። የምር ወይ ስልኩን ተቀብለው ምናምን አይመጣም እንዴ? ምን ሆኖ ነው? ይኸው ተክሷል። አሳያቸው እንዴ አይገርምም? ግን ደግሞ ያኛል አይኔ ይጥፋል ነው ኧረ
ኧረ ጥሎኝ ሄደ። ተይዘው ወጡ። ጋይስ እንከታላቸው። የምር በጣም ነው የምበሳጨው። የምር ጋይስ በጣም ነው የምበሳጨው። እሺ እንዴ ጋይስ የምር እንዴ ይሄ አፍርም እንዴ በመዳላላ እኔን አስቀምጦ ትቶኝ ሄደ እኮ እግዚአብሔርን በጣም ነው የምበሳጨው። ኧረ ጋይስ የምር ትቶኝ ሄደ። የምር ማለት ነው ትቶኝ ሄደ። ጭራሽ ሌላ ቦታ ይቀመጣሉ። እኔማ በጠብጠዋለሁ። ምን አገባኝ? እኔ በጠብጠዋለሁ። ታርግልኝ አቤል፣ ይሄን ቪዲዮ ታያለህ። እኔ በጠብጠሃለሁ። ምክንያቱም አንተ የመጣኸው ከኔ ጋር እንጂ ከሌላ ሰው ጋር አይደለም። ሄደ ስልክ ተቀባብለህ ምናምን መምጣት መብትህ ነው። ያወራሉ ደግሞ እኔ ምን አገባኝ? እንዴት ናችሁ? አቤል እንዴት ነህ? ሄሎ አልጨረሳችሁም? ወሰድኩሽ እንዴ? አይ ነግሬሽ የለ እህቴ እሺ እንዴት ነሽ? ደህና ነሽ? አለን። አቤል ከኔ ጋር ነበርና አይደብርሽ ማለት ምን ሰሎን መጣው ምን ሆነሽ ነው? በስልክ ማለት ይችላል። አረ እንዴ እኮ ስልክ ማንተን ካላችሁ አቤል ቢመጣ ይቅርታ ደግሞ እናት ቪዲዮ ከፍቻለሁ። አይደብርሽ ማለት አይ ሰላም ሂጂ በቃ አረብነትሽ እመጣለሁኝ። አቤል ስነ ስርዓት ነው ከኔ ጋር እንዴ መጣው ተደስ ጋይስ እንዳዋርደው ያረጋል። ለምን እንደዚህ ዛሬ ግን አረዘ ሰላም በእናትሽ ምንድነው? ሂጂ ወዴት ነው የምሄደው? በቃ መጣሁኝ። ሂጂ ወደዛ ጋር አንተ ፊታችሁ ዛዲ ወይ ወደዛ ጋር ቁጭ በይ። መጣሁኝ። ይቅርታ አንዴ እናውራ እናቴ። አንዴ ወንድሜ አይደለ ታናሽ እህቱ አይደለ? አንዴ እናውራ። አረ ሰላም በእናትሽ አንተ አቤል አንዴ እናውራ። አንዴ እሺ መጣሁ። ከኔ ጋር እንዴ መጣሁ እኮ አንዴ እናውራ። ምን አረኩኝ? አንዴ ምንም እኮ እያልኩ አይደለም። አንዴ እናውራ። በስልክ ማለት እኮ ለምን በስልክ እናወራለን? በአካል ላይ እየተገናኘን እንዴ በቃ ሂጂ አንቺ መጣሁ። እዛ ጋር ምን አትሆኝም? እዛ ጋር አትሆኝም? ሰላም በጠብጬ አዎ። አረ ሰላም በእናትሽ ምንድን ነው ችግር የምትይጂ? በቃ እዛ ጋር አንተ ማል እንዴ ምንድን ነው የሚያመኝ? እና ታዲያ እንዴ አቤል እንዳላዋረደ ስነ ስርዓት ይይዛል። ጭራሽ እንዳላዋረደ አቤል በቃ ሂጂ። እዛ ጋር መጣሁኝ። አቤል 5 ደቂቃ መጣሁኝ። 5 ደቂቃ ብቻ መጣሁኝ። እና ከአንቺ ጋር ብመጣስ እና ታዲያ ነው ከኔ ጋር ስልኳን ተቀበልካት እና ስልኳን ብትቀበል ምን ችግር አለ? ትንሽ ማውራት አቤል ስነ ስርዓት የምር ይደብረኛል። 5 ደቂቃ ነው የምጠብቀው። መጣሁ ከለበዛ እመጣለሁ። እሺ ቻው። እሺ 5 ደቂቃ እኔ እኮ ወይኔ አቤል ረብ መድኃኒዓለም የምር እየተበሳጨው ነው ማለት ነው። ማለት በቃ በጣም እየተበሳጨው ነው። ሂጂ ያለኝ ነው ጋይስ። ታናሽ ትንሽ ወይኔ ግን ታናሽ ትንሽ ሂጂ ወደዛ አንቺ ምናምን ነገር እኔን ሂጂ አለኝ አቤል። እኔ ያለሁማ አይጀነጅናትም። ከኔ ጋር መጥቶ ሌላ ሴት እንትን ያደርጋል እንዴ? አፍርም እንዴ በመድኃኒዓለም ሲስተላ እንዴ አቤል ግን ስነ እኔ ተጠብጠዋለሁ። 5 ደቂቃ ያዝልኝ እሺ ጋይስ፣ 5 ደቂቃ ያዙልኝ። 5 ደቂቃ ሲሞላ ንገሩኝ። ከዛ በኋላ እንዴ አፍርም እንዴ ዳፈር አቤል እግዚአብሔርን አብዝቶታል እንዴ። ከኔ ጋር መጥቶ ወደዛ ሂጂ ይለኛል። ሄዱ ጋይስ ሄዱ። እንከታላቸው። የምር በጣም ነው የሚበሳጨው እንዴ። ከኔ ጋር መጥቶ ከሌላ ሴት ጋር መሄድ ማለት ምን ማለት ነው እንዴ? ትንሽ እንኳን ሪስፔክት የለውም እንዴ? እኔ ለሱ ብዬ አይደል እንዴ ስንት ነገሬን ትቼ የመጣሁት። ያቸው ደግሞ ሲተቃቀፉ ያቸው አይገርማችሁ እንዴ? ወይኔ ጉዴ! አቤል አንዴ ነው አንዴ እሺ አንዴ ነው አቤል አንዴ ነው ላናግረው። ይቅርታማ አንዴ ላናግረው። እንዴ አንተ ግን ያማል እንዴ? ከኔ ጋር እንዴ መጣሁ አቤል። ታዲያ ምን ችግር አለ? ቆይ አንዴ ምን ችግር አለ? አብረን ጊዜ ልናሳልፍ አይደል እንዴ? ደረው አብሬሽ አይደል እንዴ? አብረን እንድንሆን አይደል እንዴ? እኮ አብረን እኮ እንሆናለን ፋሚሊ። በጣም ይቅርታ ግን አንዴ እሺ ልጨርስና ልምጣ። አቤል ስልኳን ተቀብለሃል አይደል? በቃ 5 ደቂቃ ሞልቷል። ቢያንስ ነገ እንዳገኛት አቤል ስነ ስርዓት ነገ እንዳገኛት አድርጌ ላውራ። በስልክ ይኸውልህ ዝም ብለን አውርተን ምናምን ደስ አይልማ። ትንሽ ኖ አቤል የምር እንጣላለን። አቤል የምር ይደብረኛል።
እግዚአብሔር ምን አደረኩኝ? ኧረ አይውልሽ ነው ዝናብ መጣ። በዛ ላይ ነው እኮ እሷን ብቻዋን ቆማለች። መጣሁኝ። አቤል ስነ ስርዓትን ያዝ። የምር እንጣላለን። አቤል እሺ በይ አንቺ ምንድን ነው ችግር የምትይው? አቤል ስነ ስርዓትን ያዝ። እንዴ ምን ሆነ? ኧረ ብቻዋን ናት እኮ ትመጣለህ፣ ታገኛታለህ። ነገ ከኔ ነገ እኮ አገኛታለሁ። እሺ እኔስ አለሁ እኮ ከእሷ ጋር መጣሁኝ። ምን ላድርግ? እሺ ንገረኝ። ቆሜ የሆነ ቦታ ቁጭ ባስኬት ምናምን መጣሁኝ። ብቻዬን ይኸው ፒካቹ አለ። አንዴ ከፒካቹ ጋር ያው የመጣሽ ተኝ ማለት ይሄን ነው። ኧረ አንዴ አቤል፣ ኧረ ሰላም ደግሞ ይሄን ምስል ድል አታስመልጨኝ። ከረተከኝ እኮ ብቻዬን። አንተ ይደብራል እንዴ? አቤል ስርዓትን ይዘህ አቤል፣ አንተ አቤል ስርዓትን ያዝ። ጥለኸኝ እንዳትሄድ እንዴ? እኔ ብቻዬን እፈራለሁ። ምን ሆነ ነው እዚህ የሚያህል ግቢ ውስጥ እኔ ብቻዬን ምን ላደርግ ነው? ያው አይቻልም። የምር አሁን አውርተን ስንት ነገር አቤል ኤልሲ ጀመር። አሁን ደውልልሽ እህት በእናትሽ ብቻዋን ናት። አታሳዝንም? ኧረ እህት በእናትሽ መጣ። እሺ መጣ። ምንድነው? ኧረ ጭራሽ የተኮስታተረሽ ነው። አቤል ኧረ በማርያም አቤል እግዚአብሔርን እንጣል። ከሄድክ እንጣላለን። እግዚአብሔርን ከሄድክ አቤል አንተ አቤል፣ ወይኔ አዋረደኝ። አቤል አንተ አቤል እግዚአብሔርን አሳይልኝ። ይኸው እያያችሁ ነው አይደል ጋይስ? እያያችሁ ነው እየተሰራብኝ ያለውን በደል ግን እያያችሁ ነው አይደል? ይሄው በዝናብ ጥሎኝ ይሄዳል። ጎሽ አቤል ነገ ስራህን ነው የምሰጥ። ጠብቅ አቤል እግዚአብሔርን። ይሄው በዝናብ ነው ጥሎኝ ይሄዳው። እሺ ይሄው እኔ ከሱ ጋር ለማሳለፍ ብዬ ጊዜ እመጣለሁ፣ እሱ ጥሎኝ ይሄዳል። ጋይስ ምን እንጣላለን? ጥሎኝ ነው ሄደው ጋይስ። በዝናብ አውላላ ሜዳ ላይ እግዚአብሔር ማርያምን ይሄው ዝናብ መታኝ። እነሱ ይዘይሉ መጠለያ ላይ አያችሁልኝ አይደለ? ጎበዝ አቤል። እሺ በጣም ነው ያናደርከኝ፣ ግን ስስቅ እንትን እንዳይመስልህ፣ የቀልዴን እንዳይመስልህ። የምር በጣም ነው የተናደርኩት። እኔ ማለት እንዴት ነው እኔ ላዝናናህ ብዬ እሱ ከሌላ ሴት ጋር ጥሎኝ ይሄድ። በማርያም ይመቸኝ። ወይስ ጋይስ በጣም ይቅርታ፣ የዛሬው ቪዲዮ በተሳካ ሁኔታ አልተጠናቀቀም። ኤኒሃው ግን በጣም ወዳችኋለሁ። ዝናብ እየዘነበብኝ ነው። ሰብስክራይብ፣ ላይክ ማድረጋችሁን፣ ኮሜንት ማድረጋችሁን እንዳረሱ። አቤል ደግሞ ልክ እንዳልሰራ ኮሜንት ላይ ንገሩት። እሺ የምር ይሄን ቪዲዮ እዩትና ልክ እንዳልሰራ ኮሜንት ላይ ንገሩት። ያው ዝናብ እየደበደበኝ ነው። እግዚአብሔርን ከሱ ጋር ለመዝናናት መጥቼ። ኤኒሃው ግን ወዳችኋለሁ በጣም። እሺ ይቅርታ በጣም ቻው።